እውነት ለመናገር እናንተ በጣም ልክ ናችሁ። ሰላም ጤና ይስጥልኝ። ለቤተ ክርስቲያን ያሰብን ይመስሎን በብዙ መንገድ ቤተ ክርስቲያንን ያገዝን የረዳን መስሎን ብዙዎቻችሁን እንዳስቀየምን አሁን እየተረዳን መተናል ማለት ነው። እኔ በበኩሌ ቤተ ክርስቲያን አልወከለችኝም። ለውክልናም የሚበቃ ዕውቀትም ስነ ምግባሩም የለኝም። ነገር ግን አለ አይደለ የጌታ ቤተ ክርስቲያንን ከመውደድ የተነሳ ለእመቤታችን ለቅድስት ድንግል ማርያም ካለን ፍቅር የተነሳ ከፊት ቀድመን ቤተ ክርስቲያንን በዚህ ደረጃ ካሸማቀቅንና አንገት ካስደፋን በእውነት ከልብና ከእውነት ይቅርታ ለመጠየቅ ነው የመጣሁት። በዚህ ቲክቶክ ፕላትፎርም ላይ በቤተ ክርስቲያን ጉዳይ ከፊት የምንመጣ ሰዎች እግዚአብሔር በሚያውቀው የመጨረሻው ጥቅማችንና ሽልማታችን እዚህ ምድር ላይ መታሰር፣ ስንታሰር ደግሞ ቤተሰብ፣ እናት፣ አባት ብዙ ነገሮችን ነው የምናንገላታውና በዚህ ደረጃ ተጠሉናላችሁ ብዬ አስቤ አላቅም። በዚህ ደረጃ መስቀል ላይ ተሰቅሉናላችሁ ብለን አላስብም። ምን እንዳደረግን ባናውቅምና በዚህ ከእውነት ከልቤ ነው የከፋኝ። እናንተ አላችሁልን ብለን ነበር እኮ እስከዛሬ ድረስ ለቅዱስ ቤተክርስቲያናችን በዚህ ልክ ስንታገል የነበረው። ነገር ግን ውክልና አግኝተን አይደለም። ኦርቶዶክሳውያን እስከዛሬ እኮ በታገልነው ትግል ላይ ውጤታማ ስንሆን ላይሰንስ አልጠየቃችሁም። ማን ነው የወከላችሁ አላላችሁም። ጀግኖች ናችሁ፣ ጎበዞች፣ በርቱ፣ የቤተ ክርስቲያን የቁርጥ ቀን ልጆች ነበር ስትሉ የነበረው። ታዲያ ዛሬ ምን ተፈጠረ? ምን ተገኘ? አያችሁ፣ መናፍቃኑ በለጡንና ነጥብ አስጣሉ። ዋናውን ጉዳይ ነጥቀውን፣ ነገር ግን ትንሿን አጀንዳ ሰጥተው ሁላችሁም ወንድማችን ባሮክን በድንጋይ ለመወገር ጨርቃችንን ስንሰበስብና ድንጋይ ስንይዝ አየን። ታዲያ ወንድሜ ባሮክን በዚህ ደረጃ ለመስቀል የተዘጋጀ ሰው ለኔ ይራራልኛል ብዬ አላስብ። ስለዚህ ቤተክርስቲያን አልወከለችኝም። ባልወከለችኝ ሁኔታ ከፊት ሆኜ እንደው ቤተክርስቲያንን በመውደድና ለእመቤታችን ካለኝ ፍቅር የተነሳ ባደረኩት ነገር በእኔ ምክንያት ቤተክርስቲያን ተሰድባ አንገቷን ደፍታ ከሆነ ከልብና ከእውነት ነው ይቅርታ የምጠይቀው። ስለዚህ ከዚህ በኋላ በእንዲህ አይነት ኮንተንት አንመጣም። ምክንያቱም ጠንካራ የሆነ የሕግ ተቋም ያላት ቅድስት ቤተክርስቲያን እንደዚሁም ደግሞ ብርቱና ኃያላን የሆኑ አባቶች ባሉበት እንደኔ አይነት ጉንዳንና ቁንጫ የሆነ አንድ ተራ ምእመን እየመጣ መናገር አለበት ብዬ ስላላሰብኩኝ፣ ስለዚህ ከዚህ በኋላ በእንዲህ አይነት ጉዳይ አልመጣም። ይሄ ይቻላል እኮ እንደማንኛውም ሰው መዝሙር መልቀቅ ይቻላል። የሆኑ ነገሮች ቀለል ያሉ ነገሮችን ማድረግ ይቻላል። ነገር ግን ኦርቶዶክሳውያን እነዚህ ልጆች በዚህ ደረጃ ተው እየተባሉ የሚታገሉት የሆነ ጥቅም ቢያገኙ ነው ቢባል አይፈረድብንም። ምክንያቱም ተውን አንፈልግም በቃ እያላችሁን፣ ነገር ግን እዛ ላይ ቆመን አሁንም የምንታገል ከሆነ የምርም ከጀርባችን ሌላ አጀንዳ አለን ወይም ደግሞ ጥቅም አለው ማለት ነው። ስለዚህ ይሄ ነገር ጥቅም እንደሌለውና ከጀርባው ምንም አጀንዳ እንደሌለው ለማሳየት እስከዛሬም ሰርቼ ቤተክርስቲያን ውክልና ሳሰጠኝ አይመለከትም እረፍ እየተባልኩኝ፣ ነገር ግን አይ ለቤተክርስቲያን ካለኝ ፍቅር ነው እያልኩኝ በየወይኔ ቤቱ ስንከራተት የነበረው ለቤተክርስቲያን ፍቅር ካልሆነና ከጀርባዬ ሌላ አጀንዳ ካለው ወይም ደግሞ ጥቅም ካለው እንዴ ይሄ አይሆንምና እናት ዓለም ቅድስት ቤተክርስቲያኔን ከልብና ከእውነት ይቅርታ ጠይቃለሁ። እንደምታውቁት ላለፉት 4 እና 5 ዓመታት ያክል የቃል ኪዳን ታቦቱ ላይ ሲያላግጡ፣ እንደዚሁም ደግሞ ቤተክርስቲያን ላይ እንደፈለጉ ሲያወሩ፣ የቅዱሳን ስዕላት ላይ ምራቃቸውን ሲተፉ ሲቀዱ በተቻለ መጠን ከፊት እየወጣን ስንታገል ነበር። አሁን ግን እረፉ፣ ከጀርባችሁ ሌላ አጀንዳ ነው ያለው፣ ለጥቅም ብላችሁ ነው ካላችሁን እንግዲህ ከዚህ በኋላ አርፌ ነው መቀመጠው ማለት ነው። ምክንያቱም የቤተክርስቲያን የራሷ የሆነ የሕግ አካል አላት። ከዛም ከፍ ሲል አባቶች አሉ። መጨረሻውም ደግሞ ቅዱስ ሲኖዶስ ስላለ ከዚህ በኋላ ይሄን ሐሳብ ለአባቶቻችን ሰጥተናል። እስከዛሬው ድረስ ለተደረገው ነገር በሙሉ በእውነት በእግዚአብሔር ስም ይቅርታ እንጠይቃለን። መጀመሪያ ይቅርታ የምንጠይቀው ቅዱስ ቤተክርስቲያንን ነው። ቀጥሎ ደግሞ እናንተ ኦርቶዶክሳውያን ባለማተቦችን እጅግ በጣም ይቅርታ እጠይቃለሁ ማለት ነው። እናታችን የእመቤታችን የቅድስት ድንግል ማርያም በረከት ረድኤት ከሁላችን ጋር ይሁንልን። አሜን።